እሺ ለዛሬ ያመጣሁላችሁ ቪዲዮ ከግሬድ 10 ሎጋሪዝም ነው እና ጥያቄው ምን ይላል? log 3 the base 2 times log 4 the base 3 times log 5 the base 4 times log 6 the base 5 እያለ እየቀጠለ በዚህ ሲኩዌንስ መሰረት እስከ log 63 the base 62 times log 3 the base 60 log 64 the base 63 ቢል እንዴት ነው ጥያቄ ሶልቭ የምናደርገው እና ምርጫዎቻችን 5 6 7 እና 8 ይላሉ። ስለዚህ ይሄን ጥያቄ ሶልቭ ለማድረግ ምንድነው መጀመሪያ ይሄን ወሳኝ የሎጋሪዝም ፕሮፐርቲ ማስተዋወስ ይኖርብናል። log a the base b is equals to log a over log b። ይሄ ቤዝ ቼንጅ የሚለው የሎጋሪዝም ህግ ነው። ምንድነው ያደረግነው እዚህ ጋር በሁለቱንም በአንድ አይነት ቤዝ ቼንጅ አደረግነው ማለት ነው። በውስጥ ታዋቂነት ይሄ ናቹራል ሎጋሪዝም ነው። ዘ ቤዝ 10 አላቸውና በአንድ አይነት ቤዝ በዚህ መሰረት መለወጥ ይቻላል። ቤዝ ቼንጅ ይባላል። ስለዚህ በዛ መሰረት ምን ይሆናል? ወደ ጥያቄያችን ስንመለስ አሁን log 3 ዘ ቤዝ 2 የሚለው log 3 ኦቨር log 2 ይሆናል ማለት ነው። ታይምስ log 4 ዘ ቤዝ 3 የሚለው ደግሞ log 4 ኦቨር log 3 ይሆናል። በዚህ መሰረት ቀጣይ ያለውም log 5 ኦቨር log 4 ይሆናል። ቀጣይ ያለውም በዚህ መሰረት log 6 ኦቨር log 5 ይሆናል። እያለ እስከ መጨረሻ ላይ ምን ይሆናል? log 63 ኦቨር log 62 ታይምስ log 64 ኦቨር log 63 ይሆናል። ከዛ ደግሞ ያው በማባዛት ህግ ማጣፋት የሚባል ነገር አለ። ስለዚህ እዚህ ጋር log 3 በlog 3 ይጣፋል፣ log 4 በlog 4 ይጣፋል፣ log 5ም በlog 5 ይጣፋል፣ log 6ም እንደዛው ቀጣይ በዚህ ሲኩዌንስ ስለሚቀጥል ቀጣይ ባለው ይጣፋል። እዚህ ጋርም ስንደርስ log 62 ከሱ በፊት ባለው log 62 ይጣፋል፣ log 63ም በlog 63 ይጣፋል እና መጨረሻ ላይ የሚቀረን ከላይ log 64 ከታች ደግሞ log 2 ብቻ ይቀራል። ስለዚህ ይሄ ነገር ሲምፕሊፋይ ሆኖ ምን ይመጣል ማለት ነው? log 64 ኦቨር log 2 ከዛ ምን እናደርጋለን? አሁን ይሄ ያለው በዚህኛው ፎርም ነው። ቀደም ያልኳችሁ የቤዝ ቼንጅ ፕሮፐርቲ ቀደም ከዚህ ወደዚህ ለውጠናል። አሁን ደግሞ ሪቨርስ በዚህ ፎርም ያለውን ደግሞ በዚህ እናስቀምጠው። ስለዚህ log 64 ኦቨር log 2 ምን ይሆናል? log 64 the base 2 ይሆናል ማለት ነው። ስለዚህ log 64 the base 2 የሚለውን ደግሞ ምን ማድረግ እንችላለን? ሲምፕሊፋይ ለማድረግ 64ን to the power of 6 ብለን እንግለጸው። 64 ማለት to the power of 6። ስለዚህ log to the power of 6 the base 2። ከዛ በሎጋሪዝም ፕሮፐርቲ ደግሞ 6 እንደ ኮኤፊሺየንት ከፊት መምጣት ይችላል። ስለዚህ 6 ታይምስ log 2 the base 2 ይሆናል። ስለዚህ log 2 the base 2 ያው የምታውቁት ነው። ምንድነው የምታውቁት? log a the base a ማለት አንድ ነው። ማንኛውም ሎጋሪዝም ቤዙም ተመሳሳይ ከሆነ አንድ ነው የሚመጣው። ምክንያቱም a the power of 1 ነው a ሊሰጥ የሚችለው። ስለዚህ በዚህ መሰረት log 2 the base 2 አንድ ነው። ስለዚህ 6 times 1 which is 6. so the answer is B6